የጊዜ በኢትዮጵያ ታሪክ ውስጥ ምናልባትም ወሳኝ የሆነውን የታሪክ ጥፋት እውን የሚሆንበት ሊሆን ይችላል። የነገሮች ፍጥነት ከሚጠበቀው በላይ ነው። የኢትዮጵያ መንግስት የውስጥ ሰላም የተናጋው አንድም ኤርትራ በምታስታጥቃቸውና ባስጠለለቻቸው ተቃዋሚዎች፣ ሁለትም በግፍ በወሰደችው አሰብ ምክንያት ኢኮኖሚም ህልውናም አደጋ ላይ ወድቋል ብሎ ወስዷል። የሲቪልም የመከላከያ አመራሩም በኢትዮጵያ ምድር ዘላቂ ሰላም አስተማማኝ ኢኮኖሚ መገንባት የሚቻለው አስመራ ላይ ያለውን ኃይል ስናስተነፍሰው ነው ይላሉ። ይህን ተከትሎም እስካሁን የኤርትራ መንግስት በማባበል የተሞከሩ የማግባባት ስራዎች በኤርትራ በኩል ውድቅ ተደርገዋል። የሻዕቢያ መንግስት የሀገሩን ኢኮኖሚ ስር ነቀል ለውጥ ሊፈጥሩ የሚችሉ የሰጥቶ መቀበል መርህ ላይ የተመሰረቱ ጥያቄዎችን ወደ ጎን በማለቱ ምክንያት የኢትዮጵያ መንግስት ሁለተኛውን አማራጭ ለማየት እንደተገደደ ታዛቢዎች ያስረዳሉ። ከሰሞኑ የታዩት የመከላከያ ሰራዊት አባላት ሹመትና እድገት የድርድር ተስፋዎች ተሟጠው የጦር ደጆች መከፈታቸውን የሚያመላክትም ነው። በሁርሶ ወታደራዊ ማሰልጠኛ በወታደራዊ አዛዦች ለተመራቂዎች የተነገራቸው ነገር የሀገራችን ኢትዮጵያ የባህር በር የማግኘት መብት የቅንጦት ሳይሆን የህልውና ጉዳይ ነው ተብለው ነው። ፊልድ ማርሻል ብርሃኑ ጁላ ከምዕራብ እዝ ጋር በቴሌኮንፈረንስ በነበራቸው ቆይታ ላይ እንዳስረዱት ሰሜን ምዕራብ እዝ በአገራዊ ለውጡ ማግስት የተመሰረተ በሰሜኑ ጦርነት ወቅት ራሱን እያደራጀና እያጠናከረ ተልእኮውን በብቃት እየፈጸመ የመጣ እዝ ነው ያሉት ፊልድ ማርሻል ብርሃኑ ጁላ አገር ለማሻገር ከባንዳ ጋር አንገት ለአንገት ተናንቆ የጀግንነት ታሪኩን በደማቁ የጻፈ እዝ ነው ሲሉም ተናግረዋልም። ፊልድ ማርሻል ብርሃኑ ጁላ ሰሜን ምዕራብ እዝ በጎንደር በወልቃይት ጠገዴ በኤርትራና ሱዳን ድንበር አካባቢ ያለውን ውስብስብ ግዳጅም ለምንም ሳይበገር ተልእኮውን በጽናት የተወጣ እዝ ለመሆኑም ተናግሯል። ይህ መልእክት ግልጽ ትዕዛዝ ነው። የሀገሪቱ ኢሊት ፎርስ በምዕራብ አቅጣጫ ነው ያለው። በሰሜን ጦርነት ወቅት ላይ በሽራ አድርጎ መቀሌ የገባው ይኸው የሰሜን ምዕራብ እዝ ነው። እዙ ኤርትራ፣ ሱዳንና ህወሓት አልፎም ግብጽ የሱዳን ወታደሮችን የምታስታጥቅበት አልቡርሃን ስልጣን እንደያዙ የወረሩት ስፍራ መሆኑ ጋር ተያይዞ ከእዙ ጋር የሚደረግ ውይይቱ ለሚዲያ ፍጆታ እንዲውል የተደረገበት መንገድ ቀጣዩ ጊዜን በአግባቡ የሚጠቁም ሆኖ ታይቷልም።